ግን ከምንድነው የሚባለው ከምንድነው የሚባለው ከስታንዳርዳችን እየወረድን እየቀረብን እነሱ ግን አንፈልግም ብለው እየሸሹ ነው ያሉትና ሁሉ ጊዜ አልহামዱሊላህ እናለን አላህ እናመሰግናለን። እነዚህ ግለሰቦች ሁለቱንም ከዚህ በፊት የውይይት ጥሪ አቅርቤላቸው ነበር በመጽሐፋቸው ጉዳይ እንድናወራ፣ ግን ሁለቱም ሪጀክት ነው ያደረጉት። ለምን በቃ እኛ ስለ ቁርአን ካልተወራ ስለ ባይብል አናወራም ብለው። ግን ችግር የለውም ከስታንዳርዱን አሁንም ዝቅ ላድርግላቸውና ስለ ቁርአን መጀመሪያ ቁርአንን ብቻ በተመለከተ አውርተን ከዛ ደግሞ ስለ መጽሐፋቸው እንድናወራ ጠይቄያቸው ነበር። ለሁለቱም ጥሪ አቅርቤላቸው ነበር። አይ አንድ ላይ እንዲወራ ለምንድን ነው የሚፈልጉት? አንድ ላይ እንዲወራ ስለ መጽሐፋቸው ቀርቶ በቁርአን ላይ ለመደበቅ ማለት ነው። ያ ደግሞ የማይሆን ነገር ነው። ለዛ በምንም ሁኔታ ማንም ቢጠራቸው አክሴፕት አያደርጉም። ባይሆን ምን ጀምሯል መሰላችሁ? አዲሱ ስታይላቸው ልንገራችሁ። አዲሱ ስታይላቸው ቁጭ ይሉና እስኪ ማን ነው ቲክቶክ ማይጠቀሙ ምናምን ብሎ ቼክ ያደርጋሉ። አሁን ባለፈው አንድ ግለሰብ አህመዲን ጀበል መጥቶ ይወያይ ምናምን ሲል ሰምቻለሁ። በቅርቡም ደግሞ አንድ ግለሰብ በተመሳሳይ ኡስታዝ አዋይደር መጥቶ ይወያይ ምናምን ሲል ሰምቻለሁና የጀመሩት ስትራቴጂ ቁጭ ይሉና ምን ይላሉ? እስኪ ማን ነው ቲክቶክ ማይጠቀሙ ምናምን ይባላል። ከዛ ኡስታዝ አዋይደር አይጠቀምም ሲባሉ ቲክቶክ አይጠቀም ኡስታዝ አዋይደር በቃ ቪዲዮ ሪከርድ ይጀምራሉ። ኡስታዝ አዋይደር ናና ተወያይ የለም እንደዚህ ቲክቶክ ለማይጠቀሙ ኡስታዞችና ግለሰቦችን እያነሱ ኑ ተወያዩ ከዛ ጠርተናል ማለት ነው። አንድ እኮ አቅል ያለው ሰው ጭንቅላት ያለው ሰው ያውቃል እኮ ያገናዝባል ማለት። ያው ክርስቲያኖቹን እንደ በግ ነው የሚቆጥሯቸው። ምንም ይቅርታ ለቃላቴ ግን እንደዛ ነው የሚቆጥሯቸው። ሙስሊሞቹ ግን አልহামዱሊላህ እናገናዝባለን። ቲክቶክ ማይጠቀምን ግለሰብ መጣህ እና ተወያይ። ከዛ ቲክቶክ ላይ ረጅም ዓመት ነጽር የሰሩ ረጅም ዓመት ኢንጌጅ የሚያደርጉ አካላት ኢቭን ከእናንተ በላይ የሆኑ አካላት ግን መጥተው ኑ ጥሪ ተቀበሉ፣ ተወያዩ፣ እምነታችሁን አስተምሩ ብለው መድረክ ሲሰጣቸው የእናቴ መቀነት አደናቀፈኝ አይነት ነገር በቃ መግቢያ ጭንቅ ሞጫ ምንድን ነው ይባለው እንደዚህ ሆነባቸዋልና እንደዛ አይሰራም። አሁንም እድል ተሰጥቷቸዋል። እንግዲህ እድላችሁን ትጠቀማላችሁ ተስፋ አደርጋለሁ። ግን ባለፈውም እንዳልኳችሁ ሙስሊም የሆናችሁ ሰዎች በእምነታችሁ ኩሩ፣ አልহামዱሊላህ በሉ እና ይህን ይመስላል። ይምሩ አለ። ሰላም አለይኩም ጀዛከላ ኸይር ማሂሮ አላህ ከበለሽ ብሮ ሰላም አለይኩም ወራህመቱላህ አለ ሀቢቢ ወአለይኩም ሰላም። ሊያመጣ ስለሚችል ኢንሻአላህ በተቻለ አቅም የኢምራንን 1 ሚሊዮን የማስገባቱ ቻሌንጅ በዚሁ መቀጠል አለበት ቢያስባለው እቺን መልእክት ለማስተላለፍ ፈልጌ ነው። ኢንሻአላህ ኡስታዝ ያ ጀማ ያው ዙህር ሰገዳችሁ ስገዱ ኢንሻአላህ። አንድ ሁለት ነገርና እኛም አንድ ከደቂቃ በኋላ እንመጣለን ማለት በደንብ አዳምጡ። ይሄን ፓርት ሪከርድ አድርጉልኝ። ኦርቶዶክሳውያን እንዲሁም ጴንጤዎች ዲያቆኖቻችሁና ፓስተሮቻችሁ እኛ ፊት መተው መወያየት አልቻሉም። እንዳያችሁ ታዝባችኋል። እናንተ ህዝብ እያጭበረበሩ ህዝብ እየሸወዱ ነው ያሉት። ህዝብ ያጭበረብራሉ። ኦርቶዶክሱ እንደፈሩ እንዳይገባው ለመሸፋፈን ይከራሉ። ግን ይሄ ነገር እስከ መቼ እየተሸወዳችሁ እስከ መቼ እያጭበረበሯችሁ? ይሄ ነገር በደንብ አስቡበት። ስለዚህ ዲያቆናቱም ፓስተሮቹም መተው ይወያዩ። ያው እኔ ኢምራን ለዲያቆናችሁ ወንድም ኢብራሂም አብዱልከሪም እና ወንድም አስ ደግሞ ለፓስተሮቹ አቅርበዋል። ፓስተሮቹም ዲያቆኖቹም ሁለቱ አንድ ላይ ላይቭ ከሚያወሩ ለየብቻ ቀን ተቀጥሮላቸው እንዲመጡ አድርጉ። እናንተ ግን ከስለ የምታዳምጡ ማለት በደንብ አዳምጡ። ምንም እንደማታውቁ ስለሚያውቁ እንደፈሩ እንዳይገባችሁ ለማድረግ ግልጽ ውሸት ከአፋቸው ይወጣል። በግልጽ መንገድ ዋሻችኋል። ምን እያሉ አይ ውይይቱን እኮ ሙስሊሞችን ባሉ ያው ኢብራሂም ደግሞ ወያያለሁ ይምጡ ባካችሁ ይምጡ ዮኒ ማኛ ቤት ይምጡ እያለ አይ ኢማን ከመጣ ወይም ደግሞ ኢብራሂም ጋይም በይ ያሻሉና ታዘቧቸው። ያጭበረብሯቸዋል። ወላሂ ያጭበረብሩ ነው ያሉት። ይሄ በጣም የሚያሳዝንና የሆነ በቃ እንድጠላችሁ የሚያደርግ ነገር ነው። ተጸይፏቸው። በጣም የሚያስጠላና የሚዘገን ነገር ነው። ህዝበ ክርስቲያን የማያከብሩ ከሆነ ለእናንተ ክብር የማይሰጡ ከሆነ ያሳዝናል። ኢቭን አስቡት፣ ኮሜንት ላይ ክርስቲያኑን ብሎ ጻፈ፣ አረ ተወያዩ አለ። ከላይ ምን አለ? አንተ አምላክ አላህ እንትን የሆነ እንደዚህ ይሆንክ እናንተ አይገባችሁም ብሎ ይሳደባሉ። ኮሜንት ተወያዩ፣ በቃ ሄዳችሁ ተወያዩ ነው የተባሉት። እንደዛ ሲባሉ እናንተ የማሰሙ ያው ይሳደባሉ።
እስከ መቼ ፈርታችሁ? ኢየሱስ የሉቃስ ወንጌል ላይ የፈራው ምክንያት አለው አይደለ? የዮሐንስ ወንጌል ምዕራፍ 7 ላይ የፈራበት ምክንያት አለው። እሱ ምንድነው? አይሁዳውያን እንዳይገድሉት ነው። አይሁዳውያን እንዳይገድሉት አምላካችሁ ፈርቶ ነበር እናውቃለን አይደለ? ኢቭን ይደበቅ ነበር። የዮሐንስ ወንጌል ለምሳሌ ኢየሱስ ጓደኞቹ መንገድ እንደዛ ሲል አልወጣም ብሎ ፊቱን ሸፍኖ የመጣ ፈርቶ እንዳይገደል። እንደዛ ለምን ትፈራላችሁ? እንደ አምላካችሁ ለምን ትፈራላችሁ? ቢያንስ አምላካችሁ ሪዘን አለው ላለመገደል። እናንተስ ለምን እንደዚህ ትፈራላችሁ? የተባላችሁት እኮ ጦርነት ቢጠሙ አይደለም። ጦርነት ቢሆን ደግሞ አስቡት። ሱብሃንአላህ ጦርነት ሲሆን እንደዚህ በቃ እንደ ሴት ቤት መቀመጣቸው ነው ወይ? ጦርነት አይደለም። መታችሁ እኛ ፊት ተወያዩ ነው የተባሉት። ቃል በቃል አብዱልከሪም ቅድም እንዳላችሁ ይምጡና ተወያዩ፣ እኛ ኦዲየንስ እናንተም ኦዲየንስ አምጡና ዲቤት እናድርግ ነው የተባለው። እና እንደዚህ መፍራት ተገቢ አይደለም ወገኖቻችን። እባካችሁ ከፍራታችሁ ወጣችሁ መታችሁ እንዲወያዩ አድርጉ። ኦርቶዶክሳውያን ጴንጤዎችም ዲያቆናችሁ እስከ መቼ ለምን ትፈራላችሁ? ተወያዩ ያላችሁ ጫና አድርጉባቸው። የኦርቶዶክሳውያን ማሻአላ በዚህ መንገድ አትታሙም። በደንብ አጋችሁ ኮሜንት ላይ እየጻፋችሁ ተብሏል። አሁንም ኮሜንት ጻፉላቸው መተው እንዲወያዩ አድርጉ። እኛ ግን ሮብ ፕሮግራም አለን። ኦፊሻሊ የውይይት ጥሪ አቅርበናል። ካልመጡ የነሱ ውርደት ነው። ዘግተን ወደ ቀጣይ የምናልፍ ይሆናል ኢንሻአላህ። ወንድሞች ሐሳብ ካለ ጨምሩበት። ፈህሚ ሰላም አለይኩም ሀቢቢ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ሰላም ነው። አማና እንዴት ነው? አልሐምዱሊላህ ተፈضل። እንትን ዑመር ሚዲያ ካለ አንድ ያ ታስገባዋለህ? አፉ በለኝና። አይ ሀቢቢ ቆይ ሞዴሬተር የሰራላችሁ ካለ አስገቡ፣ ወይም ዑመር ካለ ሀቢቢ አበባ ላክልኝ። አይ በቃ አግኝቼዋለሁ። ምናልባት ከዛ በፊት ማለት ነው ዑመር ትቀጥላለህ። አብዱ ሀሳብ አለ። አይ ቲንክ ሀሳብ ያለ ይመስለኛል። አንድ ጊዜ ተሰሙኛላችሁ ሸሃዳ ለመያዝ። ኦኬ እሺ ይምሩ አስከትላትሽ ይምሩ አለ። እሺ ሀኑና ማን ነው የሚይዘው ሸሃዳ? አንቺ ነሽ ወይስ አጠገብሽ ሰው አለ? አዎ ነው እኔ ነኝ። ከዚህ በፊት ሙስሊም ነበርሽ? ነው ሁለቱም ቦታ ማለት መካከል ላይ ነበርኩኝና ጥያቄዎች ምናምን በማንሳት ላይ ነበርኩኝ። ኖርማል አሁን ሸሃዳ ይዤ ሙሉ በሙሉ እስልምናን ልከተል። እሺ እኔ የምለውን ከኔ ጋር ያለሽ። እሺ በመጀመሪያ ያስገደደሽ ሰው የለም? እቺን በይልም አንዴ። አረ ማንም አላስገደደኝም፣ ራሴ ነኝ። በጣም ጥሩ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ አልሐምዱሊላህ። ከዚህ በኋላ አንቺ ሙስሊም ሆነሻል። አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ቆይ አንዴ ከዛ በፊት እሺ ሀኑና አንዴ አሁን የሆነ አጀንዳ ስለያዝን አጀንዳውን እናወራና ከዛ የምታወሪው ነገር ካለ በውስጥ ከኛ ጋር ታወሪያለሽ። ዛህራ አየሻት? እሷን ዛህራ ማለት ነው። እሷን አዋሪያትና በውስጥ ከእሷ ጋር ትምህርትም የትኛውንም አይነት ጉዳይ ከእሷ ጋር መሆን ትችላለሽ። ይምሩ ቀጥላፏን መጀመሪያ አላሁ አክበር ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ። ወአለይኩም ሰላም ወረሕመቱላህ። አንዱ ለኢምራን ነይቶለታል ኢንሻአላህ። ማሻአላህ ግን ይሄ ነገር መጀመሪያ አልሄድክም እንዴ?
ላ ያኛው እኮ አለ የሐናን አለ ተደገመለት። አሁን እዚህ ተደገመለት። ሌላ አንድ ዑምራ ተደገመለት። አላሁ አክበር ማሻአላህ ጀዛኩሙላሁ ኸይር ኢንሻአላህ ወከ ጀዛኩሙላህ አላህ ይከብራችሁ ማሻአላህ 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 አላሁ አክበር አላሁ አክበር አላሁ አክበር ቀጥልኝ ማሻአላህ እሺ አልহামዱሊላህ ትልቅ ደስ የሚል ዜና ነው ዑመር ሐቢቢ ጀዛከላህ አላህ ሄዶ ዑምራ ከሚያደርጉት ደግሞ ያድርገን ጀዛኩሙላህ አልሰማንም አልሰሙም ዑመር አሁንም ደግሜ ነገር መሰለኝ ኢንሻአላህ አሁን እዚህ ገስት ላይ ካሉ ወንድሞቻችን አንዱ ነው ታውቁታላችሁ ያስፈልጋል እና አንድ ዑምራ ለኢምራን ነይቶለታል ማለት ነው ኢንሻአላህ በጣም እንድትበረታቱ በዚሁ ባላችሁበት ነገር እንድትቀጥሉ አሁን ደውሎ ራሱ ይነግረኝ በጣም ፕራውድ እንደሆነ በእናንተ በዚህ ነገር በርታችሁ እንድትቀጥሉ በዛውም ነግሮኝ ከዛ ለኢምራን አሁን ዑምራ ነይቶለታል ማለት ነው ኢንሻአላህ አላሁ አክበር አላሁ አክበር አላሁ አክበር አይ ቲንክ እንዳሰማ ነው ዑመር በዛውም አንድ ሁለት ቃል ዱዓ ቢያደርግለት አሚን ቢትሉለት ምክንያቱም ይሄ ትልቅ ነገር ነውና አንድ ደቂቃ ወስዳችሁ ማለት ነው ባረከላሁ ራሱ ኢምራን ያርጋ እኔ ማይመች ቦታ ነው ያለሁት ለዚህ ዜና ብዬ ነው የመጣሁትና ኢምራን ራሱ ያድርግ ይሻላል ኡስታዝ አይ ኢንሻአላህ አላሁ አክበር አልহামዱሊላህ በጣም ደስ የሚል ዜና ነው ያው የነገት ወንድሜ ኢንሻአላህ ያው አላህ ይቀበልህ አላህ በወጣ የተካኛም ደግሞ ሄደን ዱዓ የምናደርግ ኸይር ስራዎችን የምንሰራ አላህ አድርገን ዱዓ ላይ ብዙም አይደለም ብቻ ደስ ብሎኛል ጀዛከላህ ኢንሻአላህ አክብርልኝ ይብሮ ቀጥል አንተ እሺ አዎ ወላሂ አላህ ይቀበልህ አላህ መልካም ስራህን በጀነት ይመንዳህ ወላሂ እንደዚህ እየለፋ ያለ ወንድም ላይ ይህንን ማድረግ ማለት ትልቅ ብርታት ነውና አላህ Subhanahu Wa Ta'ala በነየትከው ነገር በዱንያም በአኺራም አላህ ይመንዳ ከክፉ ይጠብቀ አላህ ይቀበለ ስራህን ይባርክልህ አላህ ብርህን ይደርብልህ ኢማንህን ከፍ ያርግልህ ወላሂ የምትወደውን ነገር ሁሉ ይስጥህ ክፉ ነገር አጠገብህ ካለ ክፉን አላህ ያንሳልህ በምታረገው ነገር ሁሉ ማለት ነው ጀዛከላሁ ኸይራን አላህ እሱን ማየትን ይወፍቅህ እኔ ወደጃለሁ መቼም አልጠላህም ከሚባሉት ባሪያዎች አላህ ያድርገህ ጀዛከላሁ ኸይራን ወንድሞችን ማስደሰት ያክል ትልቅ ነገር የለም ወላሂ አላህ ይቀበለ ወይ እንዴ ነያችሁ ዜና ያለው ተባረክ እኔ እኮ ገብቶኛል እኔ አውቄ መናገር ስላልፈለኩ ሰላም አለይኩም እኔ ገብቶኛል እኮ እኔ ለራሴ ገባኝ ማን ነው ያለው ኢንሻአላህ ጀዛከላሁ ኸይር ጀዛ ወላሂ ደስ የሚል ዜና ነው የሆነ የሚያስቅ እንትን ያልተጠበቀ ነገር ሲሆን እንደዚህ ነው የሚያደርገውና ወላሂ አላህ ይቀበልህ ሐቢቢ አላህ ያክብርልህ አሜን የቅድሙን ቻሌንጅ ዱዓ አድርጉልኝ እኔ ልውጣ በቃ የሆነ ሀጃ ላይ ነኝ ዱዓ አድርጉልኝ ብሮ አዲስ የገቡ ሰዎች ስላሉ የቅድሙን ቻሌንጅ አስታውሳችሁ የሃናንን ያ እሺ ያው የሃናን ቻሌንጅ ኢምራን በዚህ 2 ቀን ውስጥ 1 ሚሊዮን ፎሎወር ከገባ አይ ቲንክ 118,000 ወይ 17,000 ነው የሚቀረው 117,000 አይፎን 17 ፕሮ ማክስ እገዛለታለሁ ብላ እልክለታለሁ ብላለች ሶ እንደዛ ትልቅ ነገር ነውና ይሄንን እኔ ወላሂ እኔ ቪዲዮ ሰራለሁ በኋላ ኢንሻአላህ ቪዲዮ ሰራለሁ እና ትልቁ ነገር ደግሞ ሰላህ አንዴ ይቅርታሽ አብዱል ከሪም ቪዲዮ ሰርቷል በጣም የሚገርም ቪዲዮ ነው አፉን አስቆሚው ነው እንትን ያልኩት እና ምናልባት የሚያወራው ነገር ካለ ያወራና ቪዲዮውን ግቡና ሁላችሁም ሼር ኮፒ ሊንክ ሪፖስት ምናምን አድርጉ ምናልባት አብዱ የምታወራው ነገር አለ አፍ ላይ ቆንኩኝ አፉን ቅድም ኢምራን የጀመረውን ይጨርስና በኋላ እንትን በቃ እሺ ሳላህ ቀጥል መጀመሪያ